ሰበር ዜና ነበልባሉ ፎገራ ክፍለ ጦር ወረታ ከተማን ተቆጣጠረ። ሰሞኑን ፎገራ ወረዳ ውስጥ የሚገኙ ከተሞች የተቆጣጠረው ነበልባሉ ፎገራ ክፍለ ጦር ዛሬ የፎገራ ወረዳ ዋና ከተማ የሆነችን ወረታ ከተማ ሙሉ በሙሉ ተቆጣጠረ። ወደ ከተማዋ በአምስት አቅጣጫ በጉበና፣ በሸለቆ፣ በኮሌጅና በሻጋበርና በቄራ የገባው የሜዳው ነበልባል ጠላትን አይቀጡ ቅጣት ቀጥቶ ከተማዋን በእጁ አስገብቷል። የባንዳ ብልጽግና መሰብሰቢያ የሆነች የወረታ ከተማ 3 የፌዴራል መጋቢ መንገድ ያላት በመሆኗ ለጠላት መካናይዝድ ኃይል ለመጠቀም ምቹ ስለሆነች ሳትደፈር የቆየችው ከተማ ዛሬ ግን የፋኖን አንድ መሆን ተከትሎ ሶስቱም መንገዶች ከባህር ዳር ወረታ ያለውን መንገድ ጣና ግላውዲዮስ ክፍለ ጦር፣ ከጎንደር ወረታ ያለውን መንገድ 5ኛ ኮር፣ ከደብረ ታቦር ወረታ ያለውን መንገድ የጉና ክፍለ ጦር ጠላት ተጨማሪ ኃይል እንዳያስገባ የዘጉ ሲሆን የነበልባሉ ፎገራ ክፍለ ጦር ደግሞ ከተማዋን በአራት አቅጣጫ በመክበብ የጠላት ብልጽግና ኃይልን ሙሉ በሙሉ ደምስሶታል። ለጠላት ለስትራቴጂ የሆነችው ወረታ ከተማ ጠላት ከፍተኛ ቁጥር ያለው አድማ ብተና ሚኒሻና ፖሊስ አደረጃጀት ምሽግ ሰርቶ ከተማዋን ለመቀቅ ቢሞክርም ጀግናው የፋኖ ወታደር ሰብሮ በመግባት ከተማዋን በእጁ አስገብቷል። ወረታ ከተማ በፋኖ ሙሉ በሙሉ በቁጥጥር ሆናለች። ወረታ ከተማ በፋኖ ሙሉ በሙሉ በቁጥጥር ስር ሆናለች። በጠላት በኩል ከ50 በላይ የተደመሰሰና በርካታ ቁስለኛ የሆነ ሲሆን ክፍለ ጦራችን 20 ክላሽ መሳሪያ 2 መትረጊስ የተማረከ ሲሆን 2 የስርዓቱ መገልገያ ፓትሮል ከጥቅም ውጭ እንደሆነ ተነግሯል። ፋኖ የአማራ ሕዝብ አንደኛ ጠላት የሆነውን የብልጽግና ኃይል ማጥፋት በአባቶች የአርበኝነት መንፈስ እየተመራ ወደ ድል እየቀረበ ሲሆን ባንዳዎቹ ከነኩይ ተግባራቸው ለፍርድ እየተሸኙ ነው። የዓለም ሕግ የማይገዛው አረመኔው የጠላት ኃይል የድሮን ጥቃት ያደረሰ ሲሆን በርካታ ንጹሃንን ጨፍጭፏል። የሀገር አውዳሚ የሆነው የብልጽግና ስርዓት ለአንድ ድሮን ተተኳሽ ከ2 ሚሊዮን በላይ በሀገሪቱ ሀብት እየገዛ ህጻናትና እናቶችን ለመጨፍጨፍ እየዋለው ይገኛል። በዓለም ላይ የምትገኙ አማራውያንና እውነት ወዳድ ኢትዮጵያን ጨፍጫፊ የብልጽግና ስርዓት እየፈጸመ ያለውን የንጹሃንን ጭፍጨፋ ለዓለም መንግስት እንድታሳውቁ እናሳስባለን ሲል የአማራ ፋኖ አስታውቋል። ህልውናችን በተባበረ ክንዳችን። ክብር ለትግሉ ሰማዕታት። የነበልባሉ ፎገራ ክፍለ ጦር ህዝብ ግንኙነት ኃላፊ ኢንጂነር አብዩ መልኬ እንደገለጸው